ቪዲዮ ይጭናሉ ግን ምንም አይነት ውጤት የለውም። ምንም አይነት ቪው ይስላችኋለሁ። ቻናላችሁ የታገደ መሆኑን በእነዚህ 3 ምልክቶች ብቻ እናልፋለን። የመጀመሪያው የእይታ በድንገት መቀነስ አሁን ቻናል ላይ እንደደረሰብኝ ማለት ነው። ከሆነ ጊዜ በኋላ ነው በድንገት ቪዲዮ ቪው መቀነስ የጀመረው ማለት ነው። ሊያገግም የማይችልበት ከፍተኛ ምልክት ነው። ሁለተኛው ደግሞ ቻናላችሁ ምንም አይነት ኢንጌጅመንት ያጣል ወይም ደግሞ በአማርኛ ስንተረጉሞ የመስተጋብር መጥፋት ማለት ነው። የኮመንትና የላይክ ቁጥር በከፍተኛ ሁኔታ ይቀንሳል። እንዲሁም ሰዎች የእናንተን ቪዲዮም ለሌሎች ሰዎች ሼር አያደርጉትም፣ ምንም ላይክ አያደርጉም፣ ኮመንት አያደርጉም። ይህም ሌላኛው ምልክት ነው። ሶስተኛው ምልክት ደግሞ ሰርች ሲደረግ ወይም በፍለጋ ውጤት አለመገኘት። ሰርች ሲደረግ የእናንተ ቪዲዮ ፊት ለፊት ላይ አለመውጣት ወይም ሰዎች የእናንተን ቪዲዮ ሰርች አድርገው አለማግኘት። የቪዲዮን ሙሉ ርዕስ እንኳን ጽፎ ቢፈልጉት በፍጹም የእናንተ ቪዲዮ እዛ ሰርች ሪዛልት ላይ አይመጣም ማለት ነው። እነዚህ ሶስቱን የእናንተ ቻናል ላይ የምታዩ ከሆነ ቻናላችሁ ሻዶባን ወይም የድብቅ እገድባችኋል። ይህ መረጃም ከጠቀማችሁ ቪዲዮ